ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ከክፋ ቴሌቪዥን የሰዓቱን ዜና ይዤ ቀርቤያለሁ። ዜናዎቹን እየመራው ፍጹም ሾመ አብራችሁ ቆዩ። ብሔራዊ ጥቅምን ለማስከበር ደህንነቱ የተረጋገጠና ስለ ሀገሩ በሚገባ የተረዳ ዜጋን ማፍራት እንደሚገባ ተገለጸ። በከፋ ዞን ወቅታዊና ሀገራዊ ጉዳዮች ላይ የመንግስት ሰራተኞች ውይይት አካሂደዋል። ተጨማሪ አለ። ኢትዮጵያም በራሷ አቅም አትችልም የተባለችባቸውን ጉዳዮች በህዝቦቿና በመንግስት ጥረት እያሳካች ጉዞዋን እያፋጠነች ትገኛለች። በተለይም ደግሞ አሁን ላይ ግብጽ ላይ ያከናወነች ያለችው ግዙፍ ሀገራዊ ፕሮጀክቶችን እንቅስቃሴ ጀምራለች። ሀገራዊ ፕሮጀክቶች በስፋት ተጀምረው ውጤት እያሳዩ መምጣታቸውም ይነገራል። የባህር በር ጉዳይ አሁን ላይ ዓለም አቀፋዊ አጀንዳ ሆኖ ተቀባይነቱም እየጨመረ መጥቷል። በዚህና መሰል ወቅታዊ ጉዳይ ላይ የመንግስት ሰራተኛው ሁለንተናዊ መረጃ ኖሮት በሀገሩ ጉዳይ እንዲወያይ ስልትም ተነድፏል። በዚህ ውይይት መድረክ ተገኝተው መልእክት ያስተላለፉት የከፋ ዞን ብልጽግና ፓርቲ ፖለቲካና ህዝብ ግንኙነት ኃላፊና ረዳት የመንግስት ተጠሪ አቶ ታከለ ታምሩም ሀገርን ለማጽናትና ደህንነቷን ለመጠበቅ እንዲያስችል ሀገር አሁን ያለችበት ሁኔታ ማጤንና ለሁለንተናዊ ለውጥ የመንግስት ሰራተኛው ሚና ጉልህ በመሆኑ ማወያየትም አስፈልጓል ብለዋል። መንግስት ሰራተኛው በበኩሉ የመልካም አስተዳደር ችግሮችን የመፍታት ቁልፍ በእጁ በመሆኑ የድርሻውን በመወጣት ሀገርን ከፍ ማድረግ ይጠበቅበታልም ብለዋል። ብሔራዊ ጥቅም አለን። እኛ ለወደብ ክራይ የምንከፍለው ገንዘብ ምን ያህል እንደሆነ ይታወቃል። ከዚህ ምርት አምርተ ወደ ውጪ ለመላክ ከፍለህ ነው የምትልቀው። ከዛ ስታስገባ ደግሞ ኢምፖርት የሚደረጉ ነገሮች ተከፍሎ ነው የሚገቡት። ይሄ ሁሉ ጣጣ ለምንድን ነው እየመጣ ያለው? ይሄን ዲፕሎማሲያዊ በሆነ መንገድ መፍታት እየቻልን ለምንድን ነው ዝምታ የምንፈጥረው? ከዚህ አንጻር ዝም ያልነው አመታት ይበቃናል። ያንን አመት ደግሞ አልፈናል። አሁን አዲስ ነው ፍለፊት የሚታ አዲስ ተስፋ አዲስ ብርሃን ፍለፊት አለ። ይሄን ብርሃን ደግሞ እንዲሁ መንግስት ላይ ያለ ካድሬ ብቻ አይደለም ወይም አባላት ብቻ አይደሉም። ሁሉም ኢትዮጵያውያን የጋራ አጀንዳ አድርገው ልክ አባይ ላይ እንዳደረግነው ሁሉ በዚህ አጀንዳ ላይ የጋራ ማድረግ አለብን የሚል ታሳቢ የተያዘ ስለሆነ ይሄን ውይይት በደንብ ይዘን ከሁኔታዎቻችን ጋር እያዋሃድን ውይይት የምናደርግ ነው የሚሆነው ማለት ነው። መንግስት በአሁኑ ሰዓት ሀገራዊ ኢኮኖሚውን ሊያሳድግ የሚያስችል የባህር በር ጉዳይ በማጤን ሰራተኛው የጠራ ግንዛቤ ኖሮት በባህር በር ህዝባዊ መሰረት እንዲሆን ሚናውም ከፍተኛ ነው ብለዋል። ዜጎች ብሔራዊ ጥቅምን ለማስከበር በሚደረገው ጥረትም የድርሻቸውን ሊወጡ እንደሚገባቸውም በውይይቱ ተነስቷል። ሀገሪቱ ለወደብ የምታወጣው ከፍተኛ የዶላር ምንዛሪ በማስቀረት ለሀገር ልማት እንዲውል አጀንዳው የሁሉም መሆን እንዳለበትም ተመላክቷል። የመድረኩ ተሳታፊዎች በበኩላቸው መንግስት የጀመራቸውን ተግባራት ከግብ ለማድረስ የበኩላቸውን እንደሚወጡ ጠቅሰው በተለይም ሀገራዊ አንድነቱን በማጠናከር ለኢኮኖሚያዊ እድገት መሳካት ጥረት እንደሚያደርጉ ለጣቢያችን ገልጸዋል። ከህዳሴ ግድቡ ባሻገር ጠቅላይ ሚኒስቴራችን ያበሰሩ ብዙ ፕሮጀክቶች ነበሩና ከነዚህ ፕሮጀክቶች የአፈር ማዳበሪያ፣ የጋዝ የተለያዩ አስደናቂ ፕሮጀክቶች ናቸውና ያበሰሩት ያሉ ካበሰሩም በኋላ እኔ በጣም የደነቀኝ ያለው እየተጀመረ የተመረቀም አለ በቅርብ ጊዜ ውስጥ ያሳዩታልና እውነት ለማለት እኔ ከአንድ መንግስት ሰራተኛ እንደ መንግስት አካል የመንግስት ሰራተኛም ከሆነ አሁን ለሀገር ያለኝ ስሜት ከነበረበት እጅግ በጣም እየጨመረ ነው ሄደውና ያለው ለሀገር ኢኮኖሚ እጅግ በጣም እየገሰገሰ ነው ያለው። በዚህ ሰዓትኛ ደግሞ የመንግስት ሰራተኞች ከመንግስት ጎን ሆነን የሚፈለግብንንም ያደረግን ከአገልግሎት አሰጣጥ ጀምሮ ካለብኝ እኔ ካለውበት ሴክተር ጀምሮ የሚያስፈልገኝ መስጠት ያለብኝ ለህብረተሰቡ የመስጠት ያለብኝን አገልግሎት እየሰጠው ከመንግስት ጎን ያሉትን ነገሮች ስኬታማ ማድረግ አለብኝ ብዬ ነው ማስበው። ሀገሪቱ ያለችበት ሁኔታ ከኛ ጥቅም አኳያ አሁን ጥሩ መልካም የሆነ ጉዞ ጥሩ የብልጽግና እድገት ላይ ያለ ነው ማለት ይቻላል። ለምን አሁን የምንሰማው ነገር እየተደረገ ያለው ነገር በጣም መልካምና ህዝብን በጥሩ ነገር ማነሳሳት የሚችል ስለ ልቦና ዝግጅት እንዲኖር ስለ ልቦና መነሳሳት እንዲኖረን የሚፈጥር ነገር ነው። አሁን እንደ ሀገር ያለው ነገር እኔ እንደማየው እንደ አንድ አርቲስት የሚናገረው ነገር ምንድነው? አሁን ያለነው ጉዞ የብልጽግና ጉዞ ጥሩና ጥሩ የሚል ህዝብን በመልካም በሁለት እኩል ፍቲ እኩል ተጠቃሚነትን የሚያደርግ ጉዞ ላይ ያለነው።
በተያያዘ ዜና ፐብሊክ ሰርቫንቱ የተሰጠውን የህዝብ አገልጋይነት ተልዕኮ በታማኝነትና በቅንነት በመፈጸም የህብረተሰቡን ሁለንተናዊ ተጠቃሚነት ማረጋገጥ እንደሚገባም ተገልጿል። በከፋ ዞን ደካ ከተማ አስተዳደር የታደሰ ጂኦ ስትራቴጂካዊ ቁመና በሁሉም ኢትዮጵያዊ የጋራ ትጋት በሚል መሪ ቃል የመንግስት ሰራተኞች ውይይት ተካሂዷል። ዘገባው የደካ ከተማ አስተዳደር መንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ ታቀርበዋለች። በመድረኩም የደካ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አድነው ኃይሌ የመክፈቻ ንግግር በማድረግ መርሃ ግብሩን አስጀምረዋል። አቶ አድነው እንደገለጹት የዚህ መድረክ ዓላማ ፐብሊክ ሰርቫንቱ የተሰጠውን የህዝብ አገልጋይነት ተልዕኮ በታማኝነትና በቅንነት በመፈጸም የህብረተሰባችንን ሁለንተናዊ ተጠቃሚነት ለማረጋገጥና ብሔራዊ ጥቅማችንን በጋራ ለማስቀጠል ሁሉም ሊተጋ እንደሚገባ ገልጸዋል። ኃላፊው አክለውም አሁን ያለው የሀገራችን ዲፕሎማሲ የሀገራችን ጂኦ ስትራቴጂያዊ ጠቀሜታ የሚያስከብርና ሀገራችን በዓለም አቀፍ ደረጃ ተደማጭነቷን እየጨመረ ያለ ነው ብለዋል። በመሆኑም አንድነታችንን በማጠናከር ለሀገራችን ጂኦ ስትራቴጂያዊ ጠቀሜታ ድርሻችንን ልንወጣ ይገባል ብለዋል። የታደሰ ጂኦ ስትራቴጂካዊ ቁመና በሁሉም ኢትዮጵያውያን የጋራ ትጋት በደካ ከተማ አስተዳደር የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ አስራት መንግስቱ በኩል የውይይት ሰነድ የቀረበ ሲሆን ሰነዱን ተከትሎ በተሳታፊዎች ውይይት ተካሂዶበታል። በውይይት መድረኩ የደካ ከተማ አስተዳደር የሲቪል ሰርቪስ ተቋማት የስራ ኃላፊዎችና ባለሙያዎች ተገኝተዋል። የትምህርት ጥራትን ለማምጣት የተጀመረውን ጥረት ከማሳካት አኳያ የድርሻቸውን እየተወጡ መሆኑን በጊምቢ ወረዳ የዝንጋጃ ቀበሌ ነዋሪዎች ተናገሩ። አስተያየት ሰጪዎቹ ይህንን ያሉት በህዝብ ተሳትፎ የተገነባው የዝንጋጃ ሁለተኛ ደረጃ ትምህርት ቤት የማስፋፊያ ህንፃ ምረቃ መርሃ ግብር ላይ ነው። ዘገባውን ያደረሰችን ባልደረባችን ምህረት ማሞናት እንደሚከተለው ይቀርባል። የትምህርት ቤት እየተገነባው ከአሁን ቀደም ተማሪዎች በመንገድ ርቀት ችግር ውስጥ እንደነበሩ የተናገሩት አስተያየት ሰጪዎቹ ከወረዳው መንግስት ጋር በጋራ በመሆን ይህንን ችግር ለመፍታት እንደሆነም ተናግረዋል። ይህ ስራ እንዲሳካ ኃላፊነት የወሰዱ ባለድርሻ አካላቱም ከወረዳው መንግስት ጋር በጋራ በመሆን በሚያስገርም ሁኔታ ማሳካት እንደቻሉም ተናግረዋል። አዎ እንግዲህ ይህን ትምህርት ቤት እንዲያምር ካደረጉ አካላት መካከል አንደኛው ከተማሪዎቻችን እንነሳለን። የአንደኛ ደረጃ ትምህርት ቤት ተማሪዎች ውሃ በማገዝ ሁለተኛ ደረጃ ትምህርት ቤቶች እንዲሁም ብሎኬት፣ አሸዋ፣ ድንጋይ፣ ውሃ እነዚህ ነገሮችን በማቅረብ ብዙ የራሳቸውን ኃላፊነት ነው የተወጡት ማለት ነው። ስለዚህ ብዙ ሰዎች ናቸው። በተጨማሪም የዝንጋጅ ማህበረሰብ ይሄንን የ2017 ዓመተ ምህረት በዚህ 2 ወር ውስጥ እዚህ ትምህርት ቤት እዚህ አካባቢ ውስጥ ነው ያለው ማለት ይቻላል። ምክንያቱም እስካሁን ቤት ያልገባ ማህበረሰብ ነው ያለውና ስለዚህ ብዙ የራሳቸውን ኃላፊነት የተወጡት የጊምቢ ወረዳ መንግስት በጀቱን በቀናነት በመልቀቁ ወደ 4 ሚሊዮን እና ከዛ በላይ የሚሆን ብር ህዝብ ደግሞ በካሽ 2 ሚሊዮን እና ከዛ በላይ በጉልበት 1 ሚሊዮን አጠቃላይ የትምህርት ቤቱ ማህበረሰብ ተማሪ፣ መምህራን፣ ወጣቶች ህዝብ በጉልበት በገንዘብ አሸዋ በማገዝ ውሃ በማምጣት እንጨት በማቅረብ ሁሉን ነገር ቀንና ሌሊት ደከመን ሰለቸን ሳይሉ የደገፉ እነዚህ የነንጋዴ ማህበረሰቦች በአይነት ገዝቶ በመስጠታቸው ከጎናችን ነን ብሎ እየደገፉ ለዚህ ግንባታ ፍጻሜ ለመማር ማስተማር ይፋ እንዲሆን ያደረጉ ሰዎች መንግስትም፣ ህዝብም፣ ነንጋዴ ማህበረሰብ፣ ተማሪም፣ ወጣትም ያው ለዚህ ግንባታ ራሳቸውን አስተዋጽኦ ያደረጉ አካላቶች ናቸው ብዬ ነው። የሁሉም ርብርብ እንጂ ለዚህ ውጤት ያበቃው በአንድ ሰው ብቻ አይደለም የሚል ነገር ነው አለው። ዝንጋጅ ሁለተኛ ደረጃ ትምህርት ቤት ላይ የነበረው ኩነት ዝንጋጅ ሁለተኛ ደረጃ ትምህርት ቤት ላይ የወረዳችን ዋና አስተዳዳሪና የዚህ ትምህርት ቤት አምባሳደር በሆኑት በአቶ ትብብሩ አሰፋ ሀሳብ አመንጭነት ደረጃውን የጠበቀ 4 መማሪያ 1 ብሎክ ቤት ተገንብቶ ለዛሬ ለምረቃ በቅቷል ማለት ነው። ስለዚህ ይህን ስናይ የወረዳ መንግስት በጀት እንደገና ደግሞ የቀበሌ ህዝብ የቀበሌ ማህበረሰብ ቁሳቁስ በማቅረብ በጉልበት በማገዝ ደረጃውን የጠበቀ ህንፃ ተገንብቶ እንዲወጣ አድርጓል ማለት ነው። ለዚህም የተባበሩትን በቀናነት በጀት የለቀቁትን በቀናነት በጀት እንዲወሰን ያደረጉትን የካቢኔ አካላትና የወረዳ መንግስትን ከልብ አመሰግናለሁ። ከዚህ በኋላ በትምህርት ቤቱ መሟላት አለባቸው ያሉት አንዳንድ ነገሮች እንዳሉት ያወሱት አስተያየት ሰጪዎቹ ይህንኑ የጎደሉ ነገሮችን ደግሞ እንደተለመደው በጋራ በመሆን መስራት እንዳለባቸው ማክለዋል። የደረጃው እነዚህ ነገሮች ለማሟላት የሁላችንም ድርሻ ያስፈልገናል የሚል ግንዛቤ ነው ያለን። አሁን ለምሳሌ የሽንት ቤት ጉድለት አለብን። የኮፒ ማሽን ደረጃ ነው የጠበቀ ፈተና ወጥተን ለተማሪዎች ለመስጠት የኮፒ ማሽን ችግር አለን።
ስለዚህ ያንን ነገር ደግሞ በዚህ አመት ውስጥ ለመቅረፍ ነው እቅድ ያዝነውና ተማሪዎችን እንዲሁም ማህበረሰቡንም ሁሉንም ይህንን አመቶ በአጭር ጊዜ ውስጥ የሰራ ማህበረሰብ ደግሞ በጣም ስላየበት ይህንን መጥቶ ይሰራል የሚል ሀሳብም ስላለው ይህንን ሁሉ ማህበረሰብም ተረድቶ እነዚህ ነገሮች እናደርጋለን የሚል ሀሳብ ነው ያላቸው ማለት ነው። ስለዚህ እኛም እንደ መምህር ያለንን ነገር አዋተን ለትምህርት ቤቱ ማድረግ ያለብንን ነገር ለማድረግ ዝግጁ ነን የሚለው ነው ለመናገር እንፈልገው። አመሰግናለሁ። በዚህ ተለቶን ያው እንደምታወቀው የወረዳ መንግስት ድጋፍ አድርጎ ነው በወረዳ መንግስት በጀት ነው የተሰራው። ከዛ አልፎ የወረዳ መንግስት ወረዳን ወክሎ 100 ሺህ ብር ድጋፍ ዛሬ ያደረገበት የዞን መንግስት 200 ሺህ ብር እኛም እንደ ሴክተር ስታፍን በማስተባበር 20 ሺህ ብር ቃል የገባንበት እና ሌሎችም ገቢዎች የገቡ ስለሆነ ትምህርት ቤቱ ይሄ የሚገባውን ቃል የተገባውን በአግባቡ በመሰብሰብ ከእንደገና ከገባም በኋላ ለየትኛው ነገር ቅድሚያ ቢሰጥ የትምህርትን ብክነትና የትምህርትን ውጤታማነት አሳድጋለሁ፣ የትምህርትን ብክነት ቀንሳለሁ የሚለውን አቅዶ መስራት አለበት የሚል መልእክት ነው የሚኖረኝ። የኤችአይቪ ኤድስና መሰል ተላላፊ በሽታዎችን የመከላከልና የመቆጣጠር ስራዎች ህዝባዊ በማድረግ በቫይረሱ የሚጠቁ ወገኖችን መታደግ እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ አስገነዘበም። በቢሮው የኤችአይቪ ኤድስ መቆጣጠርና መከላከል ዳይሬክቶሬት የ2017 እና የ2018 የመጀመሪያ ሩብ ዓመት አፈጻጸም ግምገማ በሚዛን አማን ከተማ አካሂዷል። ሳሙኤል ቆጭቶ ከስፍራው ላደረሰን ዘገባም ብሩክታይት ብርሃኑ። በመድረኩ የእንኳን ደህና መጣችሁ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ የኤችአይቪ ኤድስ መቆጣጠርና መከላከል ዳይሬክቶሬት ዳይሬክተር አቶ ተመስገን ተሰሪ በክልል ደረጃ ኤችአይቪ ኤድስን መከላከልና መቆጣጠር ስራዎች በትኩረት ሲሰሩ መቆየታቸውን ተናግረዋል። ዳይሬክተሩ አክለው በዘርፉ የዜጎችን ህይወት የማዳንና የመታደግ ስራዎችን በማከናወን የተሻለ ውጤት ማስመዝገብ መቻሉን አንስተዋል። በሽታዎችን ከመከላከልና ከመቆጣጠር አኳያ የተጀመሩ ስራዎችን አጠናክሮ ለማስቀጠል በጋራ መረባረብ እንደሚገባም ዳይሬክተሩ አቶ ተመስገን ተሰሪ አሳስበዋል። የክልሉ ጤና ቢሮ ምክትል ኃላፊና የፕሮግራሞች ዘርፍ ኃላፊ አቶ ኃይሌ ዘውዴ ክልሉ ከተመሰረተ ጊዜ ጀምሮ የኤችአይቪ ኤድስና መሰል ተላላፊ በሽታዎችን ለመከላከል ዓላማ ተይዞ ሲሰራ መቆየቱን አብራርተዋል። ይህንን መነሻ በማድረግ በየደረጃ ለሚገኙ ባለድርሻ አካላት የግንዛቤ ማስጨበጫ ስልጠናዎች ሲሰጡ መቆየታቸውንም አንስተዋል። በ2017 በጀት ዓመት አፈጻጸምን በተመለከተ ለኤችአይቪ ኤድስ ተጋላጭ የሆኑ የህብረተሰብ ክፍሎችን በመለየት የምርመራና የክትትል ተግባሮች እንደነበሩም አስረድተዋል። በዚህ ወቅት በተለይም የነፍሰ ጡር እናቶችና ህጻናት ጉዳይ ልዩ ትኩረት የተሰጠበት መሆኑን የተናገሩት አቶ ኃይሌ በዚህም በ2017 ዓ.ም ከተመረመሩ 963 ሰዎች መካከል 45 የሚያህሉ ህጻናት መሆናቸውን ገልጸዋል። በቫይረሱ የተጠቁ ህብረተሰብ ክፍሎች ህክምናና መድኃኒቶችን በአግባቡ ከመጠቀም አንጻር ችግሮች ይታያሉ ያሉት ምክትል ኃላፊው በቂ ግንዛቤ የመስጠትና ወደ ህክምና የማምጣት ስራዎች በየደረጃ የሚገኙ የጤና ተቋማት ኃላፊነት መሆኑን አስገንዝበዋል። በዚህም የኤችአይቪ ኤድስና መሰል ተላላፊ በሽታዎችን የመከላከልና የመቆጣጠር ስራዎችን ህዝባዊ በማድረግ በቫይረሱ የሚጠቁ ህብረተሰብ ክፍሎችን መታደግ እንደሚገባ ምክትል ኃላፊው አቶ ኃይሌ ዘውዴ መክረዋል። የወባ ወረርሽኝን ጨምሮ ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከል የተጀመረው ጥረት ለማሳካት በቅንጅት መስራት እንደሚገባ የክልሉ ጤና ቢሮ ገለጸም። ይህ የተገለጸው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ በሽታ መከላከልና ጤና ማጉልበት ዳይሬክቶሬት የ2017 በጀት ዓመትና የ2018 የመጀመሪያ ሩብ ዓመት አፈጻጸም ግምገማ በተካሄደበት ወቅት ነው። ጽዮን ታደለ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ በሽታ መከላከልና ጤና ማጎልበት ዳይሬክቶሬት የ2017 ዓ.ም ዓመታዊ ግምገማና የ2018 ዓ.ም አንደኛ ሩብ ዓመት አፈጻጸም ላይ ለሁለት ተከታታይ ቀናት አካሂዶ ነበር። በዚህም ባለፉት በጀት ዓመት በጤናው ዘርፍ በሽታ መከላከልና ጤናን ማጎልበት ስራዎች ላይ በዳይሬክቶሬቱ በርካታ ስራዎች ሲሰሩ መቆየቱን የክልሉ ጤና ቢሮ በሽታ መከላከልና ጤና ማጎልበት ዳይሬክቶሬት ዳይሬክተር ዶክተር እንዳለ ሳህለ ተናግረዋል። በዚህ ሁለት ቀን ቆይታችን የአጠቃላይ የዳይሬክቶሬቱ የስራ አፈጻጸም ክልላዊ የስራ አፈጻጸምን ነው እየገመገምን ያለ ነው። በተለይም የ2017 በጀት ዓመት ዓመታዊና የ2018 የመጀመሪያ ሩብ ዓመት እቅድ አፈጻጸምን ነው እየገመገምን ያለ ነው። በዋናነት ዓላማ ያደረገው ባለፉት በጀት ዓመታት ምን ስኬቶች ተገኙ፣ እንዴት ይህንን ስኬት ማስፋትና ማስቀጠል ያስፈልጋል የመማማሪያ መድረክም ነው። ሁለተኛ ያልተሳኩ እቅዶችን እንዴት መሳካት አለባቸው ብለን
አቅጣጫ ወስደን ወደ ማስተካከያው እርምጃ ምንገባበት ነውና እንግዲህ የበሽታ መከላከልና ጤና ማጎልበት ዋነኛ ዓላማ እንደ ሀገር የወጣው ተደራሽነት ያለው ፍትሐዊና ጥራቱን የጠበቀ የጤና ክብካቤን ለማህበረሰቡ ማዳረስ ነው። ይህንን ለማስቻል የማህበረሰብን ተሳትፎ ከፍ ማድረግ ያስፈልጋል። ያንን ለማድረግ የጤና ኤክስቴንሽን ፕሮግራምን ማጠናከር እንደዚሁም የተቀመጠውን ፍኖተ ካርታ በመተግበር ጥራቱን የጠበቀ አገልግሎት ለማህበረሰቡ መስጠት ያስፈልጋል። ጤና ኤክስቴንሽን ባለሙያዎች ከመከላከል እንደዚሁም ጤና ከማጎልበት አልፈው ወደ ጤና ኬላዎችም ደግሞ የሕክምና ስርዓቱን መጀመር አለባቸው። ኩሪቲቭ ሰርቪስ የምንለው ማለት ነው። ስለዚህ የሕክምና ሰርቪስን እንዲሰጡ ጤና ኤክስቴንሽን ባለሙያዎች አቅማቸው እየተገነባ ነው። ሌላው ነርሶችና ሌሎች ጤና ባለሙያዎች እየተመደቡ ስራ ጀምረዋል ማለት ነው። በዚህም ብዙ ጤና ኬላዎች ላይ ነርሶች መመደብ ጀምረዋል። እንደዚሁም ከዛ ከፍ ያሉ ጤና ባለሙያዎች እየተመደቡ አገልግሎቱን የጥራቱን የጠበቀ የመስጠት ስራ እየተሰጠ ተጀምረዋል፣ አላለቀም። በተለይ ከፍኖተ ካርታው አንጻር ወደ ኋላ የቀረናቸውን እንዴት ፈጥነን እንደ ሀገር መወዳደር አለብን የሚለውን እየሰራን የምንመካከርበት ነው። ዶክተር እንዳለ አክለው የወባ በሽታን ጨምሮ የህብረተሰቡን ጤና ሊያውኩ የሚችሉ ጉዳዮችን በመለየት በርካታ ተግባራት በክልሉ ሲከናወን መቆየቱን ገልጸዋል። እንግዲህ ሁላችሁ እንደምታውቁት በወባ ወረርሽኝ ከፍተኛ ተግዳሮት ውስጥ የነበረን እንደመሆናችን ሁላችሁም እንደምታውቁት ያንን ታክል ለማድረግ ብዙ ስራዎች ሲሰሩ ቆይተዋል። የመከላከሉን የማህበረሰብ ንቅናቄውን እንደዚሁም የወባ መከላከያ ተግባራት የአልጋ ጎበር ስርጭት፣ የኬሚካል ርጭት እንደዚሁም ሌሎች የሕክምና ግብአትን ከማሟላት አንጻር ክልል ጤና ቢሮ ከባለድርሻ አካላት ጋር በመገናኘት ብዙ ስራዎችን ሊደርስ ይችል የነበረውን ጉዳት ለመቀነስ ተችሏል። አሁንም ህብረተሰቡ ነቅቶ መጠበቅ አሁን ያለንበት ከፍተኛ ወባ ስርጭት የሚካሄድበት ወቅት ነው። በተለይ የክረምት ወራት መውጣትን ተከትሎ ማለት ነው። ከዚህ አንጻር ማህበረሰቡ ልዩ ጥንቃቄ ማድረግ አለበት። የመከላከያ ተግባር ላይ መሳተፍ፣ ግንዛቤው ከፍ ማድረግ አለበት። የአልጋ ጎበር የተሰጠውን በአግባቡ ሁልጊዜ መጠቀም መቻል አለበት። ሌሎች እንግዲህ በሽታ መከላከል ላይ ብዙ ፕሮግራሞች ናቸው ያሉት። ወደ 7 ፕሮግራሞች በዚህ ዳይሬክቶሬት ስር ናቸው የሚመደቡት። ከዚህ አንጻር እያንዳንዱ ባለድርሻ አካላት ራሱን ይዞ የሚሄድበት በተግባር ደግሞ ለነክስት ተግባራትን እያሻሻለ የምንመጣበት ነው። ባለፉት እንደ ስኬት ያገኘናቸው ብዙ ተግባራት አሉ። ለምሳሌ ከወረዳ ትራንስፎርሜሽን አንጻር ጥሩ ተሞክሮችን አግኝተናል። ብዙ ወረዳዎች ወደ ሞዴልነት እየቀረቡ ነው። በዚህ ዓመት ካለፈው አንድ ወረዳ አሁን ወደ 3 ወረዳ ሞዴል ወረዳ መሆን ችሏል። ለሞዴልነት ደግሞ የራሱ መስፈርት አለው፣ ክራይቴሪያ ያለው ቢያንስ ከ85% ያመጡ መሆን አለባቸው። ስለዚህ ሁለተኛ ደረጃ አካባቢ ያሉ ደግሞ ወደዚህ ከመጡ እንደ ሀገር በጣም ብዙ ወረዳዎች ሞዴል ማድረግ እንችላለን። ሞዴል ወረዳ ደግሞ የሚጀምረው ከየት ነው? ከሞዴል ቤተሰብ ነው። ስለዚህ ሞዴል ቤተሰቡን ከመፍጠር አንጻር የሴቶች ልማት ህብረት በጣም ወሳኝ ነው። እነሱን የማሰልጠን የማብቃት የጤና ኤክስቴንሽን ባለሙያዎችን የማብቃት ስራዎች በሰፊው የተሰሩ ነው። በክልሉ ተላላፊና ተላላፊ ያልሆኑ በሽታዎችን ለመቅረፍ በተሰራው ስራ ውጤቶች መመዝገባቸውን ጠቅሰው ይህም ተጠናክሮ እንዲቀጥል ሁሉም ባለድርሻ አካላት ሊረባረብ እንደሚገባ አሳስበዋል። ተላላፊ ያልሆኑ በሽታዎች መከላከልና መቆጣጠር ነው። ተላላፊ ያልሆኑ በሽታዎች መቆጣጠር የደም ግፊት፣ የስኳር እና የሴቶች የማህጸን በር ካንሰር ምርመራና ልየታን በተመለከተ ልዩ ትኩረት አድርገን እየሰራ ነው። በተለይ የበጎ ፈቃደኞችን ሁሉ በማሳተፍ በክረምት በጎ ፈቃድ ሁሉ የደም ግፊት፣ የስኳርና ሌሎች እነዚህ የተላላፊ ያሉ በሽታዎችን በካምፔንም ቢሆን እየተሰራ ነው። ጥሩ ውጤቶች አሉ። ነገር ግን ሰርቫይካል ካንሰር ወይም የሴቶች የማህጸን በር ካንሰር ላይ እንግዲህ ገዳይነቱ የታወቀ ነው። ካንሰር ነው። ብዙ ሴቶቻችን ህይወት እንዲያልፍ የሚያደርግ በሽታ ነው። ከዛ አንጻር አሁንም በአመለካከት ደረጃ እድሜያቸው ማንኛውም ሴቶች ከ30 እስከ 49 የሆኑ ሴቶች ሄደው በአቅራቢያቸው ወደሚገኘው ሆስፒታልም ጤና ጣቢያም ሄደው የልየታ ስራ ነፃ ነው። የልየታ ስራ እንዲሰሩ የማስቻሉን ስራ እንግዲህ እናንተም እንደ ሚዲያ አካላትም
የማህበረሰቡ ንቅናቄ ስራ ላይ ብትሳተፉ የሚለውን ጥሪ በዚህ አጋጣሚ ለማስተላለፍ ፈልጋለሁ። በመጨረሻም በመርሃ ግብሩ በክልሉ በጤና ትራንስፎርሜሽን ተግባራት ከፍተኛ አፈጻጸም ላስመዘገቡ ዞኖች እውቅና የተሰጣቸው ሲሆን አንደኛ ደረጃ በመያዝ የከፋ ዞን፣ ሁለተኛ የቤንች ሸኮ ዞን፣ ሶስተኛ የዳውሮ ዞን በመሆን እውቅና ተሰጥቶታል። ምግብና ስርዓተ ምግብን በማሻሻል የቤተሰብ ብልጽግናን ለማረጋገጥ እየተሰራ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ ገለጸ። በቢሮ የእንስሳትና አሳ ሀብት ልማት ዘርፍ ከምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር ለእንስሳት እርባታ ባለሙያዎች የአሰልጣኞች ስልጠና በቦንጋ ከተማ ሰጥቷል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። ቤቴሌም ምሩ ተጨማሪው ይዛለች። በስልጠና መድረክ ተገኝተው ንግግር ያደረጉት በክልሉ ግብርና ቢሮ የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ አቶ ታመነ በቀለ ባለፉት 4 ዓመታት በሌማት ትሩፋት ዘርፍ የተከናወኑ ተግባራት የተሻለ መነቃቃት የታየባቸው ናቸው ብለዋል። ቢሮ ምግብና ስርዓተ ምግብን በማሻሻል የቤተሰብ ብልጽግናን ለማረጋገጥ ትኩረት ሰጥቶ እየሰራ እንደሆነም ገልጸዋል። የሌማት ትሩፋት ስራን ከተለመደው የእርባታ ዘዴ የተሻለ በማድረግ በምርቶች ላይ እሴትን በመጨመር የማህበረሰቡን ኢኮኖሚያዊ አቅም ማሳደግ ላይ ትኩረት መደረግ እንዳለበት አስገንዝበዋል። የእንስሳት አስተዋጽኦ በኢትዮጵያውያን ማዕድ ላይ የቅንጦት ምግብ መሆን የለበትም ያሉት አቶ ታመነ ያሉንን ሀብቶች ተጠቃሚ ለመሆን ጠንክሮ መስራት ይጠበቃል ብለዋል። ኢትዮጵያ ከ70 ሚሊዮን በላይ የዳልጋ ከብቶች፣ 57 ሚሊዮን ፍየሎችና 42 ሚሊዮን ያህል በጎች ያሏት ሀገር መሆኗን ተናግረው እነዚህን ሀብቶች ምርታማነታቸውን በማሻሻል ከሀገር ውስጥ ፍጆታ ባሻገር መጠቀም እንደሚገባ ተናግረዋል። በክልሉ በእንስሳት እርባታው ዘርፍ ከ15 እስከ 20 ሺህ ዜጎች የስራ ዕድል እንደተፈጠረላቸው ጠቁመው በቀጣይ በስፋት መስራትና የማሳደግ ተግባር የጋራ ርብርብ የሚጠይቅ ይሆናል ብለዋል። በሌማት ትሩፋት ፓኬጅ ላይ የተዘጋጀውን የስልጠና ሰነድ በቢሮ የእንስሳት ዝርያ ማሻሻያ ዳይሬክቶሬት ዳይሬክተር ወይዘሮ መሰለች ታደመ አቅርበዋል። ክቡራት ተመልካቾቻችን ለሰዓቱ ከክፋ ቴሌቪዥን ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆየሁ። ከቀሪ ክፋ ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩ።